ፒስ ኦፍ ማይንድ ማለት እነዚህን አረጋግተሽ ትራንኩላይዝ አድርገሽ አሁን እንግዲህ አንጎል አለ ከዛ አእምሮ አለ ወይም ብሬን አለ ማይንድ አለ ሁለቱ የተለያዩ ናቸው አንጎል ወይም ብሬን የምንለው አሁን ለምሳሌ እዚህ ጭንቅላቴ ውስጥ ያለ የሚዳሰስ ቢከፈት አጥንቴ የሚዳሰስ የሚነካ ሴሬብረም ሴሬቤለም ሜዱላ ፖንስ እንደዚህ የሚሉ የተለያዩ ክፍሎች ያሉት በአናቶሚ እንዲያውጥሽ የምታስቀምጪው ስታጠኛ አውጥሽ የምታስቀምጪው ነው እና ወደ 3 ፓውንድ የሚመዝን አካላችን ክፍል ነው እሱ የሚታይ ነው ከተከፈተ ጭንቅላታችን ማየት ይቻላል በቢሊየን የሚቆጠሩ ሴሎች አሉት ኒውሮንስ አሉት ከዛ ከኮኔክሽንስ ደግሞ በትሪሊየን የሚቆጠሩ ኮኔክሽንስ አሉት እነዚህ ሲናፕስስ የሚባሉት እና አሁን ለምሳሌ ትምህርት በምንማርበት ጊዜ ይሄ ግንኙነቶቹ አንዱ ነርቭ ከሌላው ነርቭ ጋር አንዱ ነርቭ ከሌላው ነርቭ ጋር ያለው ኮኔክሽን እየጨመረ ነው የሚመጣው ስለዚህ the more you know the more connections that you have ስለዚህ ብሬን የሚባለው አንጎል የሚባለው ተከፍቶ ቢወጣ የሚታይ ክብደት ያለው ቀለም ያለው የሚነካ የሚዳሰስ ከኒውሮኖች የተሰራ ብዙ ኮኔክሽንስ ካሏቸው በትሪሊየን የሚቆጠሩ ኮኔክሽንስ ካላቸው ኒውሮንስ የተሰራ የሰውነታችን ክፍል ነው አእምሮስ አንጎል አእምሮ ማይንድ አይታወቅም እዚህ ጋር ነው የምትየው አይደለም እዚህ ውስጥ እንደሆነ እናውቃለን ግን ቀለም የለውም የሚዳሰስ አይደለም እንደ ብሬን ተለክቶ ይሄን ያህል ኪሎ ነው የምትየው አይደለም ማይንድ ደግሞ እንደዛ ነው ስለዚህ ይለያል ብሬን የሚዳሰስ ነው ይሄኛው የማይዳሰስ ነው ብሬን ከተከፈተ የሚታይ ነው ማይንድን ፈልገሽ ልታዩ አትችይም እና ሁለቱ የተለያዩ ናቸው ብሬን ማይንድ አንጎል አእምሮ የተለየ ናቸው አሁን ወደ ማይንድ ስንመጣ ማይንድ ጋር በጣም ብዙ አስቸጋሪ ነገሮች አሉ አንደኛ የባለቤትነት ክርክር አለ ለምሳሌ ፊሎሶፈሮቹ ማይንድ እኮ የኛ ጉዳይ ነው የሚሉት ሜድ ዶክተሮችን what do you know about the mind ነው የሚሉት the mind is about philosophy የፊሎሶፊ ጉዳይ ነው እንጂ የሕክምና ጉዳይ አይደለም ሳታየው እንዴት ነው የምታከመው የቱ ጋር እንዳለ ሳታውቅ እንዴት ነው የምታከመው ብለው ፊሎሶፈርስ ክሌም ያደርጋሉ ፈላስፎች የፍልስፍናው ዓለም የማይንድ ጉዳይ የኛ ጉዳይ ነው እንጂ የሕክምና ጉዳይ አይደለም ይላሉ ከዛ የስነ ልቦና ደግሞ ምሁራን ሳይኮሎጂስቶች ደግሞ ነው ማይንድ የኛ ጉዳይ ነው it's ours በእኛ ነው ሊጠና የሚችለው በስነ ልቦና ሊጠና የሚችለው ሐኪሞችም እዚህ ውስጥ የላቸውም ፊሎሶፈርስ ምን አውቃችሁ ነው ይላሉ ከዛ ሐኪሞች ደግሞ አሉ ከሐኪሞችም ደግሞ የአእምሮ ሐኪሞች እና እኛ ነን እኮ የምናክመው ማይንድ ምንም እንትን ሲል ችግር ሲፈጠር የምናክመው እኛ ነን ስለዚህ ማይንድ የኛ ጉዳይ ነው ደግሞ ይላሉ ስለዚህ የባለቤትነት ጥያቄ ያለበት ፊሎሶፈርስ የኛ ነው ይላሉ ሳይኮሎጂስቶች የኛ ነው ይላሉ የአእምሮ ሐኪሞች የኛ ነው ይላሉ የኛ ጉዳይ ነው ፕራይመሪሊ ይላሉ ግን የሶስቱም ዕውቀት ያስፈልጋል እንዲያከራከረበት ምንድነው የማይታይ ጉዳይ ስለሆነ ግን አይታይ እንጂ በጣም ውስብስብ እስካሁን ድረስ ተጠንቶ ያላለቀ ማንም ሰው ስለ ማይንድ እኔ ሁሉን ነገር አብራርቼ መናገር እችላለሁ ቢል እውነት አይደለም ምክንያቱም ስለማይታይ አልተጠናም የምናውቀው ምንድነው ዕውቀታችን ኮግኒሽን እዛ ነው ያለው ማይንዳችን ውስጥ ነው ያለው ቶት ማለት ነው ሐሳባችን ያለው ማይንዳችን ውስጥ ነው ኢሞሽን የሚባለው ማይንዳችን ውስጥ ነው ከብሬን አካላት አሉ ግን ኢሞሽን ፕራይመሪሊ እዛ ነው ፐርሴፕሽን የሚባለው ይሄ አይተን ፐርሲቭ የምናደርገው የምንረዳው ነገር ማየቱ ሳይሆን ግን አይተን የምንረዳው ሰምተን የምንረዳው ነገር ማይንድ ውስጥ ነው ያለው ኢማጂኔሽን የሚባለው ቁጭ ብዬ በሐሳቤ ኢማጂን የማደርገው ማይንድ ውስጥ ነው ያለው ሜዲቴት ባድረግ ሜዲቴት የማደርገው በማይንዴ ነው ሰፊ ነው እኔ አንድ ጊዜ እንደውም ከዓመታት በፊት the city of the mind ብዬ እንትን አልኩኝ the city of the mind ብዬ አስተማርኩ ሳጠናው እንደ ከተማ ነው ከፈለግሽ እስር ቤትም አለው ይቅር ያላልሻቸው ሰዎች ካሉ እዛ ታስረው ተሸክመናቸዋል እዚህ ውስጥ እና በጣም ኮምፕሌክስ ነው አስገራሚ ነው ሰላም ከሰጠነው ሰላም ይሰጠናል ሰላም ካልሰጠነው ግን ለብዙ ሰውነታችን መጎዳት ደግሞ ኢቭን አካላዊ
ሰውነታችን መጎዳት ደግሞ ማይንድ በጣም ወሳኝ ነው። አእምሮ ማይንድ የሚባለው ስለዚህ ልናወራበት የሚገባ ጉዳይ ነው ማለት ነው። ማይንድ ልዩነታቸው ይሄ ነው፣ ብሬን እና ማይንድ። የአእምሮ ሰላም ማለት አሁን ያነሳናቸው ነገሮች አሉ አእምሮአችን ውስጥ ያሉት። ለምሳሌ ሀሳብ አለ። ሀሳብ በጣም የሚያስቸግረን ነገር ነው። እንደውም በሺዎች የሚቆጠሩ ሀሳቦችን በየቀኑ እናስባለን ይባላል። ቁጥር ሁሉ ይሰጡታል። ኤግዛክት ስላልሆነ ነው ቁጥሩን ያልተናገርኩት። እና ሀሳቦች ይመጣሉ፣ ማይንድሽን ክሮስ ያደርጋሉ። ሀሳብ ይገባሻል። ያላሰብሽው ሀሳብ ድንገት አእምሮሽ ውስጥ ገብቶ ስታስቢው ታገኘዋለሽ። ከዛ ቶት ኮንቴንት አለ፣ ይዘት አለው የምናስበው ሀሳብ። ከዛ ደግሞ ቶት ፍሎ ደግሞ አለው፣ ፍሰቱ፣ ሀሳብ የሚፈስበት መንገድ ደግሞ አለ። ይሄ ትርምስ ነው። አእምሮ ውስጥ የሀሳብ ትርምስ አለ። ብዙ ሀሳብ፣ አሁን ስለዚህ አስባለሁ፣ አሁን ስለዚህ አስባለሁ፣ አሁን ስለዚህ አስባለሁ፣ አሁን ይሄ ሀሳብ ይመጣብኛል። እንዴት አስቸጋሪ እንደሆነ አስቢው። ኢሞሽኖች ደግሞ አሉ እዛ፣ ንዴቱ፣ ቁጣው፣ ብስጭቱ፣ እዛ ጋር ደግሞ እሱ ይተራመሳል። ከዛ ደግሞ ፐርሲቭ ማረገው አለ፣ ኢማጂን ማረገው አለ፣ እንትን ማረገው፣ ፋንታሳይዝ ማረገው፣ በሀሳብ የማስበው አለ። እነዚህን ሁሉ ውስብስብ የሆኑ ነገሮች ማይንድ ያስተናግዳል። አሁን ፒስ ኦፍ ማይንድ ማለት እነዚህን አረጋግተሽ ትራንኩላይዝ አርገሽ ተረጋግቶ አእምሮሽ እንዲያስብ ማድረግ፣ ይሄ ፒስ ኦፍ ማይንድ ነው። ምክንያቱም የመረበሽ እድሉ በጣም ሰፊ ነው። ከሁሉ ነገራችን ይልቅ ማይንዳችን ነው የመረበሽ እድል ያለው። እዚህ ጋር ነው ሀሳቡ የሚብላላበት። የሰማነውም ያየነውም ነገር መጥቶ አፌክት የሚያደርገው ማይንዳችንን። ስለዚህ የመረበሽ እድል አለው። እሱን አረጋግተሽ ጠብቀሽው ፕሮቴክት አድርገሽው ሰላም ስትሰጪው that's peace of mind የሚባለው እሱ ነው። እኔ ትልቅ ቦታ ነው የምሰጠው ፒስ ኦፍ ማይንድ። የአእምሮ ሰላሜን አቤት በጣም ነው የምጠነቀቀው፣ በጣም ነው ፕሮቴክት የማደርገው። ከምንም ነገር በላይ አእምሮዬን መጠበቅ እወዳለሁ እና ክሊርሊ ማሰብ እፈልጋለሁ። ፒስ ኦፍ ማይንድ ሲኖርሽ ስታስቢ ኮንፊውዝድ አትሆኝም። ክሊርሊ ነው የምታስቢው። በጣም በጥራት ነው የምታቀጂው። በጥራት ነው ሰዎችን ስለ ሰዎች ያለሽ አመለካከት የሚሆነውና ጥራት ያለው ሀሳብ ይኖራል እና የተረጋጋ ስሜት፣ ጥራት ያለው ሀሳብ፣ ያማረበት ያሸበረቀ ደስ የሚል ማይንድ ይኖረናል ማለት ነው። እና የማይረበሽ ብዙ ጊዜ እንደ ማዕበል ነገር ሊነሳ ይችላል አእምሮሽ ውስጥ። መተኛት ያቅትሻል፣ መረጋጋት ያቅትሻል። እያዋራሁሽ ሀሳብሽ ይከፋፈላል፣ እረፍት የለም። መንገድ ላይ ሰዎች እያወሩ ሲሄዱ አላየሽም? ብቻቸውን እያወሩ ይሄዳሉ ወይ ሊጋጩ ይችላሉ። እና ያንን አረጋግቶ አስተካክሎ ሰላም ሰጥቶ ማስቀመጥ እሱ ፒስ ኦፍ ማይንድ ነው። በአጠቃላይ ጠቅልለሽ ስታስቀምጪው አእምሮአችን የሚረብሽ ነገር ሰብሰብ አድርገሽ ኮግኒቲቭ ዲስቶርሽንስ ይባላሉ። ሀሳብ ጋር የተያዙ ናቸው። ወይም ኔጌቲቭ ቲንኪንግ ልትዩ ትችላለሽ። ኔጌቲቭ ቲንኪንግ አሁን ይሄ ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ የሚባለው በፊት በሞቲቬሽን ብቻ ነበር የሚታወቀው። አሁን ፖዚቲቭ ሳይኮሎጂ የሚባል መጥቷል። በጥናት ማስተርስ ዲግሪ የምትሰሪለት፣ ፒኤችዲ የምትሰሪለት ፖዚቲቭ ሳይኮሎጂ የሚባል መጥቷል። እና እሱ ምንድነው የሚያስተምረው? አእምሮአችንን የሚያውኩ ኔጌቲቭ ቶቶች አሉ። አእምሮአችንን ጋር የምናስቀምጣቸው ኔጌቲቭ ቲንኪንግ ፓተርኑ ራሱ ኔጌቲቭን ማስብ፣ መጥፎውን ማስብ ከሆነ አእምሮ በጣም ነው የሚጎዳው። እና ግን ተለቅመው ግን ወጥተዋል። ምሳሌዎች ልንገርሽ። አሁን ሜንታል ፊልተሪንግ ይባላል። ሜንታል ፊልተሪንግ ምንድነው? አንድ ስብሰባ ሄድኩኝ። በጣም ጥሩ ጊዜ ነበረ እንበል። በጣም ጥሩ ቆንጆ ጊዜ ነበር። ሰው ደስ ብሎታል፣ ተምሯል፣ ያስታውቃል። መሀል ላይ ግን አንድ ሰውዬ ብድግ ብሎ ወጣ ከስብሰባው። አንድ ሰው ነው የወጣው። 3000 ሰው አለ ስብሰባው ላይ። አንድ ሰውዬ ግን ተነስቶ ወጣ። ቤት ስገባ በዚህ በሜንታል ፊልተሪንግ ቤት ስገባ የማስበው 3000ዎቹን ሰዎች ሳይሆን ተነስቶ የወጣውን ሰውዬ ነው። ያውን እንዴት እንደሚረብሽ አስቢ። እውቀቱ ከሌለን አሁን ተመልካቾቻችን እውቀቱ እንዲኖራቸው ነው የምንፈልገውና
ያንን ታስቢያለሽ። ያ ሁሉ እኮ መልካም ነገር ተደርጓል። 3000 ሰው ደስ ብሎታል። ተነስቶ የወጣውም ሰውዬ ወይ ውሃ ጠምቶት ነው ወይ ባዝሩም ይሆናል የሄደው ወይ አልተስማማ ይሆናል። ማታ ግን ገብቼ የማስበው እሱ ነው። ይሄ ሜንታል ፊልትሪንግ ይባላል። ወይም የእኛን ፕሮግራም አንቺ ኮሜንት ማንበብ ፈለግ አነበብሽ፣ በጣም ጥሩ ኮሜንቶች፣ መሀል ላይ ግን አንዱ ሰውዬ ሰደበሽ አታውቂው። 1000ን ጥሩ ኮሜንት ተይና እሱ የሰደበሽን ታሰላስያለሽ፣ ወይም እሱ የሰጠሽን አለ አይደል፣ አይጠፋም ሁሉ ጊዜ የሚናገሩ ሰዎች፣ እሷን ትይዥና ታስቢያለሽ። ይሄ የኔጌቲቭ ቲንኪንግ ፓተርን ነው፣ ሜንታል ፊልተሪንግ ይባላል። ሁለተኛ ኦቨር ጀነራላይዜሽን ይባላል። ኦቨር ጀነራላይዜሽንም የኔጌቲቭ ቲንኪንግ ፓተርን ነው። የኔጌቲቭ ቲንኪንግ ፓተርን ነው አእምሯችንን ከሚረብሹ ነገሮች እነዚህ ናቸው። ፖላራይዜሽን ነው። ፖላራይዜሽን ማለት ጥግ ወይም እዛ ጥግ መያዝ ማለት ነው። ወይ በጣም ተቃዋሚ ትሆኛለሽ ወይ በጣም ደጋፊ ትሆኛለሽ። ለምሳሌ በፖለቲካ እንየው። አንድ ሰው ወይ እዛ ጥግ ነው፣ ሙሉ በሙሉ ተቃዋሚ ነው። በቃ አንድም የሚቀበለው ነገር የለም። ያኛው ደግሞ ሙሉ በሙሉ ደጋፊ ነው። ለዛኛው ሰውዬ መንግስት ምንም ስህተት አይሰራም፣ ለዚህኛው ደግሞ መንግስት ምንም መልካም ነገር አይሰራም። ይሄ ጥግ መያዝ፣ ጽንፍ መያዝ፣ ዋልታ ረገጥ ነው የሚባለው፣ እንደዛ ይባላል። እና ጥግ መያዝ ይሄም የሚጎዳ ነው። ትክክለኛው ምንድን ነው? ባላንስ ነው። ስህተቶችን ታያለሽ፣ ጥሩን ታያለሽ። በሁሉም ነገር ነው። በሃይማኖትም ለምሳሌ አንድ ሰው ሃይማኖቱን ይይዝና በጣም ጥግ ይይዝና ሌሎችን ሃይማኖቶች በሙሉ የሰይጣን ያደርጋቸዋል፣ ወይም ሲኦል የሚገቡ ያደርጋቸዋል። ግን ፌርነስ አይኖርም ማለት ነው። ይሄ ይጎዳል። አራተኛው ዲስካውንቲንግ ደ ፖዚቲቭ ይባላል። ዲስካውንቲንግ ደ ፖዚቲቭ ማለት አንድ ነገርን ይሄ የሚያስቸግረው ሰው አንድ ነገር ጥሩ ነገር ሲነገረው ታንኪዩ ብሎ እንደ መቀበል ወይም ደግሞ ወል እንግዲህ ክብሩ ለፈጣሪ ይሁን በማለት ፋንታ የምትነግሪያትን ጥሩ ነገር በሙሉ ትጥለዋለች። ቆንጆ ነሽ፣ አይ ቁንጅና ምን ዋጋ አለው ብለህ ነው። ዘንድሮ እኮ ቁንጅና ምንም አይሰራም ማለት ደግሞ ቁመት ሲያምር ምን ቁመት ሲንቀዋድል ቢውል ምን ዋጋ አለው ብለህ ነው። ምንም እኮ ዋጋ የለውም ማለት አንቺ እኮ ተምረሻል ስትያት ዘንድሮ ትምህርት ነው እንዴ? ገንዘብ እኮ የለውም ትምህርት ምን ዋጋ አለው? ጥሩ ቤተሰብ አለሽ፣ ምን ጥሩ ቤተሰብ ቢኖር ምን ዋጋ አለው ብላ እያንዳንዱን የምትነግሪያትን በሙሉ መሬት ላይ ትጥለዋለች። ይሄ ዲስካውንቲንግ ደ ፖዚቲቭ ይባላል። እና በቃ መደሰት አትችልም። የሚነገራትን ነገር ትክክለኛ የሚነገራትን ነገር እሱን ለመቀበል ትቸገራለች። አምስተኛ ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት በቀደም ለታ ስብሰባ ነበረ። ስብሰባው ላይ እኔ ከተናገርኩ በኋላ አየለ እኔን ሀሳብ የሚቃወም ነገር ተናገረ። አንድ በይ። ሌላ ቀን ደግሞ ስብሰባ ላይ ገብቼ አሁንም ደግሞ እኔ ከተናገርኩ በኋላ አየለ ከኔ ሀሳብ ተቃራኒ ተናገረ። አየለ ይጠላኛል። በቃ ይሄትስ ሚ። ይሄ ጃምፒንግ ቱ ኮንክሉዥን ይባላል። አንዳንዴ እንደዛ እናደርጋለን። የሆነ ነገር ተፈጠረ፣ ከዛ አይ እሱማ ይጠላኛል፣ በጣም ለኔ ያለው ጥላቻ ልነግርሽ አልችልም እንላለን። አይደለም እኮ አጋጣሚ ሊሆን ይችላል። ይሄ አእምሯችንን የሚጎዳ አስተሳሰብ ነው። ጃምፒንግ ቱ ኮንክሉዥን ይባላል። ከዛ የሚቀጥለው ማግኒፊኬሽን ዳውን። አሁን የኔጌቲቭ እንትኖችን የተጠኑ የኔጌቲቭ አእምሮ ጎጂዎች ነው እያወራን ያለ ነው እና ማግኒፊኬሽን ይባላል። ማግኒፊኬሽን ማለት ደግሞ ቤት የምታግዝሽ ሴት አለች እንበል። ከዛ እያጠበች ብርጭቆ ከእጇ ወደቀና ተሰበረ። ብርጭቆ ተሰብሯል፣ አጥፍታለች። ከዛ በሌላ ሰው ምሳሌ እናርግና መቤቲቱ ስትገባ ብርጭቆ ተሰብሯል። ምንድነው አለቻት። ብርጭቆ ተሰበረብኝ። እንዴት ተሰበረብሽ? እያጠብኩት ከእጅ ያመለጠኝ። ለምን ከእጅሽ ያመልጣል? አይ ከእጅ ያመለጠኝ። ለምን አስበሽ አትሰሪም? እዚህ ቤት ስንት ዕቃ ነው የሚሰበረው? እገዛለሁ፣ ይሰበራል፣ እገዛለሁ፣ ይሰበራል።
እስከ መቼ ድረስ ነው ይሄ ብርጭቆ እየሰበርሽ የምትኖር? አሁን ምን እያደረገች ነው? ችግሩን እያጎላቸው ነው። ብርጭቆ ነው የተሰበረው፣ ግን ማግኒፋይ ታደርገዋለች። ትዳርንም የሚበጠብጥ አንዱ ነገር ይሄ ነው፣ ማግኒፊኬሽን። ለምሳሌ አምሽቶ መጣ፣ አምሽቷል፣ ተሳስቷል። አምሽተን የመጣ አዎ፣ ለምን አምሽተ መጣ? ጓደኞቼ እንደዚህ ብለው። ለምን ከጓደኞቼ ጋር ትገናኛለህ? ያው መገናኘት ስላለብኝ። ትናንትናም እኮ አምሽተን የመጣው፣ ባለፈው ሳምንትም እኮ አምሽተን የመጣው። እኔ እስከ መቼ ነው ቤት ውስጥ ቁጭ ብዬ እዚህ ተቀምጬ አንተ እንደፈለክ እየሆንክ የምትመጣው? እንዴት ነው እስከ መቼ ነው ይሄንን የምታደርገው? አሁን ምን እያደረገችው ነው? ችግሩን እያገነነችው ነው። እና አንዳንዴ ችግሮችን እናገናለን በጣም። ይሄ ማግኒፊኬሽን ይባላል። የኔጌቲቭ ቲንኪንግ ፓተርን አንዱ አካል ነው እና ይሄ የሚጎዳ ነው። ከዛ ሰባተኛ ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት በአእምሮ አስበሽ አሰላስለሽ ሎጂካሊ ማሰብና መወሰን ሳይሆን በስሜት መወሰን ማለት ነው። ለምሳሌ አንድ ሰው ዛሬ ተናደደ፣ ካሜራማን ነው፣ እኛ ዘገየንበት፣ እንደውም እዚህ ቤት አልሰራም ይላል። በቃ እንዴ ምንድነው እሱ? በምንድነው? አሁን በአእምሮ አይደለም ያሰበው፣ አሰላስሎ እንደዚህ በቲንኪንግ ፓተርን አይደለም። በኔጌቲቭ ቲንኪንግ ፓተርን በኢሞሽን አይታሰብም። በኢሞሽን ውሳኔ አይወሰንም። እንደውም ፕኔል የተናደድሽ ጊዜ ተናደሽ ውሳኔ አትወስኝ። የተደሰትሽ ጊዜ ደግሞ በጣም የተደሰትሽ ጊዜም ደግሞ አትወስኝ። ስህተት ትሰሪያለሽ። ተናደን የምንወስናቸው ውሳኔዎች ብዙ ጊዜ ስህተት አላቸው። ከመጠን በላይ ደግሞ ተደስተን የምንወስናቸው ውሳኔዎች ስህተት አላቸው። ይሄ ኢሞሽናል ሪዝኒንግ ነው። በስሜት ላይ ተመስርቶ ውሳኔዎችን መወሰን ማለት ነው። ይሄም አንድ ጎጂ ነው ማለት ነው። ከዛ ምን አለ? ሹድ የሚባል ቃል አለ። እንግሊዝኛ ሹዲንግ ይባላል። አይ ሹድ ዱ ዲስ እና ለምሳሌ ዛሬ መኪና ውስጥ ቁልፍ ረሳሁ ነኝ አይደል? ቅድም ሎክ አረገብኝ እየነገርናቸው ለተመልካቾች። ከዛ አሁን ተሳስቻለሁ። እቃ ላወጣ ስል ቁልፉን አስቀመጥኩ እዛ ውስጥ። ከዛ በሩ ተዘጋ። ከዛ ቁልፉን ሎክድ ሆነ። ቤት ሄጄ ቁልፍ ማምጣት ነበረብኝ። አሁን በሹዲንግ ምንድን ነው የሚሆነው? አይ ሹድ ሃቭ ቢን ኬርፉል። ራሴን የምለው መጠንቀቅ ነበረብኝ። መሳሳት አልነበረብኝም። ቁልፉን በእጄ መያዝ ነበረብኝ። ይሄንን ማድረግ ነበር እያልኩኝ ራሴን እቀጠቅጠዋለሁ። ራሴን እየቀጣሁት ነው። እኔ ግን ዛሬ ምንድነው ያደረኩት? ተሳስቻለሁ፣ ተዘጋብኝ። እናንተ ጋር ሰው ላኩ፣ ቤት ሄድኩኝ፣ ቁልፉን አመጣሁኝ፣ ከፈትኩ፣ አወጣሁኝ። በቃ ያለበለዚያ ብቀጠቅጠውስ? እንዲህ ማድረግ ነበረብህ። እንዴት ትረሳለህ? እንዴት እንደዚህ ቁልፍ ትረሳለህ? እንዴት ውስጡ ታስቀምጣለህ? እያልኩ ለማለውጠው ነገር የራሴን አእምሮ ቀጠቅጠዋለሁ፣ እጎዳዋለሁ ማለት ነው። ይሄ ደግሞ ሹዲንግ ይባላል። ዘጠነኛው ሌብሊንግ ይባላል። ሌብል ደግሞ ምንድን ነው? አንድ ሰው ዋሸ። ከዛ አንተ ዋሽተሃል ማለት ትክክል ነው፣ ዋሸህ እለዋለሁ። ውሸታም ነህ ስለው ግን ሌብል አደረኩት፣ ለጠፍኩበት ማለት ነው። አሁን በዚህ ይጎዳዋል። በተለይ ልጆቻችንን እንደዛ የምንል ከሆነ ለምሳሌ አንተ ሰነፍ ነህ፣ የቤት ስራ አልሰራም፣ የቤት ስራ ለመስራትህ ስንፍና ነው ማለትና አንተ ሰነፍ ነህ ማለት ይለያያል። ዋሽተሃልና አንተ ውሸታም ነህ ማለት ይለያያል። ምክንያቱም እሱን አሁን ለጠፍንበት ስም ሰጠ ነው። ውሸታም፣ ሰነፍ ብለን ለጥፈንበት። ይሄ ሌብሊንግ ነው። ራሳችንንም ሌብል ካረግን ሰዎችንም ሌብል ካረግን ይሄኛው አስተሳሰብ ይጎዳናል። አስረኛው ፐርሰናላይዜሽን ይባላል። ፐርሰናላይዜሽን ማለት you take it personally። አንድ ነገር ስናገር የሆነ ነገር ሊለኝ ፈልጎ ነው ብሎ ማሰብ ነው። ለምሳሌ ስብሰባ ላይ ተቀምጠን እንዲህ ማርፈድ ልክ አይደለም ምናምን ብሎ ኃላፊው ከተናገረ እኔ ማለት ፈልገው ነው ትያለሽ። ለምን ፊት ለፊት አይነግረኝም እንዴ? ለኔ መልእክቱ እኮ ለኔ ነው፣ እኔን እኮ ማስተላለፉ ነው፣ ግን እኮ አይደለም። ሰውዬው እኮ ላይሆን ይችላል፣ ሌላ ጀነራል ነገር ነው ያወራው፣ እኔም ማለቱ ነው እኮ። ስለዚህ ፐርሰናል አድርጎ መውሰድ፣ ፐርሰናል ኦፌንስ፣ እኔን ሊጎዳኝ ፈልገው ነው፣ እኔን ማለቱ ነው ብሎ መውሰድ
እሱ ደግሞ ፐርሶናላይዜሽን ይባላል። ስለ አንደኛው ብሌሚንግ ነው። ብሌሚንግ ለእያንዳንዱ ስህተት ጥፋተኛ መፈለግ ነው። የአንተ ጥፋት ነው፣ የአንቺ ጥፋት ነው፣ ለሁሉ ነገር የኔም እኮ ጥፋት ሊሆን ይችላል፣ ግን የኔም ጥፋት እሱ ላይ ለጥፋለሁ። ለምሳሌ ቅድም በሩ እኮ እንዲህ ያለብኝ እኮ የሆነ ሰውዬ እኮ እያናገረኝ ነበረ ልል እችላለሁ። እሱን ብሌም አደረኩ። አሁን ደግሞ በቀደም አንድ ቦታ ስናነሳው ነበር። ይህ ስለ ትሮማ በጣም መወራት ተጀምሯል። ትሮማ የቻይልድሁድ ትሮማ በልጅነት ተጎድቼ እንዲሆኜ የሚባል ነገር መጥቷል። ስለዚህ አሁን ምን መጣ መሰለሽ? የሆነ ሰው ሳይሳካለት ሲቀር እናቴ ነች እኮ እናቴ ጎድታኛለች። የዛ ጊዜ ተናገረችኝ ጊዜ ስለጎዳችኝ ነው። አባቴ እኮ ስለተቆጣኝ ነው። we are blaming them አባትን። የኛ ልጆች ደግሞ እኛን ብሌም ያደርጋሉ። ባላንስ መደረግ አለበት። ያለበለዚያ ሁሉ ነገር ትሮማ ነው ካልን አሁን አስቸጋሪ ነገር ሊፈጠር ነው። ምክንያቱም አንድ ቀን በ50 ዓመቱ ያልተሳካለት ሰውዬ በራሱ ጥረት አለማድረግ፣ በራሱ ባለመሞከር፣ ባለመማር ያልተሳካለት ሰው እናቴ እኮ ቆንጥጣኝ ነው ሊል ነው። በልጅነቴ እኮ እናቴ በጣም ትቆነጥጠኝ ነበርና እሱ ትሮማ አምጥቶብኝ በቃ ለዛ ነው ብሌም የሚያደርገው። ፌል ስናደርግ በህይወት ብሌም የምናደርገው እንፈልጋለን። ለምሳሌ ሚስቴ ነች፣ ላለመሳካት ምክንያቴ ሚስቴ ነች። በቃ እሷን ስላገባሁ ነው እንደዚህ ሆንኩት፣ አንተን ስላገባሁ ነው ያልተማርኩት፣ አንተን ስላገባሁ ነው። ይሄ ብሌሚንግ ይባላል። ይሄ የኔጌቲቭ ቲንኪንግ ፓተርን ነው። የመጨረሻው ከተጠኑ አእምሮን ከሚጎዱ ኔጌቲቭ ነገሮች አንዱ ደግሞ ካታስትሮፋይዚንግ ነው። ካታስትሮፊ ታውቂያለሽ? ካታስትሮፋይዚንግ ማለት ለምሳሌ አንዲት እናት ልጃቸው አመሸ። 2 ሰዓት ነበር የሚገባው፣ 2:15 ሆነ። ልጅ አመሸ አሉ። ከዛ ለ3 ሩብ ጉዳይ ሆነ። ከዛ ልጄ አመሸ። ደፍተውታል ይላሉ። ደፍተውታል፣ መንገድ ላይ ደፍተውት ነው። ጉዶኛለሁ። አይ እኔ ነኝ እኮ የማውቀው። አንዱ ደፍቶታል በቃ እንጂ ልጄ እንደዚህ ያመሽ። በቃ አሁን ነው ካታስትሮፊ ያደረጉት በአእምሯቸው የሌለ ጥፋት፣ የሌለ መቅሰፍት ነው የሰሩት። እናት ስለሆኑ ነው፣ ግን ካታስትሮፋይዚንግ ይባላል። እና አንድም ችግር ሲፈጠር፣ አንድ ድርጅት ውስጥ የሆነ ችግር ሲፈጠር ተረጋግቶ ችግሩን በመፍታት አስቦ መፍታት ፈንታ በቃ አበላሽቶ ተዘጋ ማለት ነው እኮ ድርጅቱ አለቀለት። ምን ከዚህ በኋላ ምን ዋጋ አለው? አረ ተረጋጋና አስበው የሚስተካከል ነው እንዲህ በቃ አላለቀ እንጂ በቃ ይላል። እና እነዚህ የተጠኑ ኮግኒቲቭ ዲስቶርሽንስ ይባላሉ፣ ወይም ደግሞ አእምሮን የሚጎዱ የኔጌቲቭ ቲንኪንግ አይነቶች ናቸው። እና እነዚህ በሙሉ ከአውቀናቸው ከአእምሯችን ካስወገድንለት እረፍት እንሰጠዋለን። ዋና ዋና ተብለው የተቀመጡት እነዚህ ናቸው። እነዚህን ካስተካከልንለት አእምሯችን ሰላም የማግኘት እድሉ በጣም ይጨምራል። ዋና አሁን ችግራችን የሆነው እሱ ነው። አንድ እሱ ያልሽው ነው። አንድ ነገር ፖስት ያደርጋሉ እና በጣም ይሄ አይ ቲንክ በአሁኑ ሰዓት ትውልዱን እያስጨነቀ ያለው ነገር ይሄ ይመስለኛል። በጣም ስንት ሰው ኮሜንት አደረገ፣ ምን ኮሜንት አደረገ፣ ስንት ሰው ላይክ አደረገ፣ ከሊት ላይክ አድርጋለች ወይ ደግሞ እነማን ናቸው ላይክ ያደረጉት ብሎ ቼክ ማድረግ፣ ኮሜንትን ቼክ ማድረግ። ከዛ ይሄ በጣም በአሁኑ ሰዓት አእምሮን ከሚጎዱ ዋነኛ ነገሮች መካከል ሶሻል ሚዲያ ለሚጠቀሙ ሰዎች ይሄ ነው። በጣም ደግሞ ትላልቅም ሰዎች ናቸው እኮ እንደዚህ የሚሉት። ምን ባክ ላይክ አላደረጉትም ይላሉ። እኔ ፌስቡክ አካውንት የለኝም፣ ቲክቶክ የለኝም፣ ዩቲዩብም አካውንት የለኝም። አንድ የመጽሐፍ ያስተዋወቅኩበት ምናምን ነበረ ስንት ዓመቱ እና ትላልቅ ሰዎች ግን እንደዛ አድርገው ሲያወሩ ሰማቸው እንዴት እንደሚያስጨንቃቸው። ሌሊት ተነስተው ማን አየው እንደዚህ። በጣም በአሁኑ ሰዓት አእምሮን እያወከ ያለ ነገር ይሄ ነው። ስለዚህ በጣም ጥሩ ነገር ነው ያነሳሽው። ከዛው ጋር አብሮ ሌፍት አውት ሲንድሮም ደግሞ ይባላል። ሌፍት አውት ደግሞ መሰለሽ ፌስቡክ ገብተሻል፣ እዛ ጋር የሆነ ፕሮግራም አለ፣ ሰዎች ተሰብስበዋል፣ የምታውቂያቸው ሰዎች። እዚህ ጋር ሰርግ አለ፣ የምታውቂያቸው ሰዎች ሰርግ ላይ ነበሩ። እዛ ጋር ልደት አለ፣ ልደቱ ላይ እንትና ተጠርተዋል፣ አንቺ የለሽበትም። እዛም አልተጠራሽም፣ እዛም አልተጠራሽም። ይሄ ደግሞ ሌፍት አውት ሲንድሮም ይባላል። እና እንዴት አልጠራውም
ሰርጉ እንዴት አልጠራውም፣ እዛ ፕሮግራም ላይ እንዴት አልጠራውም፣ እዚህኛው ስብሰባ ላይ እንዴት አልጠራውም ብሎ ደግሞ መጨነቃል። ይህም ሌላ አእምሮን የሚጎዳ ነገር ነው። ከአይነቶቹ ደግሞ ቲክቶክ የሚባለው ወይም ቲክታክ እንደሚሉት እሱ የተለየ ጉዳት አለው። አሁን የተጠና ጥናቶች ሄደሽ ብታይ የሱ ከአእምሮ ጋር የማይስማማ ነገር ቢኖር እሱ ነው። ለምንድን ነው ቶሎ ነው የምትለውጭው? አሁን እዚህ ጋር ጆክ አገኘሽ፣ ጆክ አስቆሽ አሳለፊው፣ ለቅሶ መጣ፣ ለቅሶን አየሽ፣ ከዛ እዚህ ጋር ሌላ ነገር አለ፣ እዚህ ጋር ሳይንስ አለ፣ እዚህ ጋር እንትን አለ፣ እዚህ በጣም ታጣድፊዋለሽ ማይንድሽን። እንዲህ ተረጋግቶ ማንበብ አይችልም። አሁን ስናነብ ማይንዳችን ተረጋግቶ ነው የሚያነበው፣ ወይም ሙቪ ስታይ ተረጋግቶ ነው የሚያየው። እሱም ራሱ ይሄ በጣም ፈጣን የሚለዋወጥ ማስታወቂያ አለ አይደል? ለምን እንደዛ እንደሚሰራው አላውቅም። ሳታዩ ልውጥ ይላል ማስታወቂያው። ኢትስ ዲስተርቢንግ፣ ሳይኮሎጂካሊ ጥሩ አይደለም። ምን ለማሳየት እንደፈለጉ አይገባኝ። ፕሮዳክት እኮ እያስተዋወቁ ነው፣ ግን አንድ ፒክቸር ከአንድ ፒክቸር ከዚህኛው ይዘላል። ኢትስ ኮንፊውዚንግ፣ ማይንድሽን ኮንፊውዝ ታደርጊዋለሽ። ቲክቶክ በጣም በጥንቃቄ ካልተጠቀምንበት ማይንዳችንን ኮንፊውዝ የሚያደርግ ነገር ነው። ተጠንቷል። ሜሞሪ ሎስ ያመጣል፣ የማስታወስ ችሎታን ይጎዳል። ደግሞ አይ ቲንክ ከሁሉም አሁን የተቆጣጠረው እሱ ይመስለኛል። ብዙ ሰው ብዙ ሰዓት የሚያሳልፍበት 2 ሰዓት፣ አንዲት ልጅ 3 ሰዓት አሳልፋለሁ ብላኛል። ሳላውቀው ቁጭ ብዬ 3 ሰዓት እና ማይንድን ኮንፊውዝ አሁን የተረጋጋ ይሄ እርግጠኛ ነው። ቲክቶክ ረዥም ሰዓት እየተጠቀምሽ በቃ ሆም ብለሽ ማይንድሽን እየበጠበጥሽው ነው። እዚህ ጋር የሚያስቀው አገኘ፣ የሚያሳዝነው፣ ከዛ ከሊት እንዲት ትሳደባለች፣ ከዚህ ጋር ከሌ ይጮሃል፣ እዚህ ጋር ደግሞ ተጣልቷል፣ እዚህ ጋር ደግሞ በጣም ነው የሚረብሸው። በትክክለኛ መንገድ ግን ከተጠቀምንበት ጥሩ ነው። እኔ ለመጀመሪያ ጊዜ ላይቭ ገባሁ። አካውንት የለኝም። አሜሪካ ፕሮግራም ያዘጋጁ ልጆች ጋር በእነሱ አካውንት ገባሁ እና ገብተን ያወራ ነው ስለ ሜንታል ሄልዝ ነው፣ ስለ ኦቲዝም ነው እና በጣም ጥሩ ተጠቅመንበት ወጣን ቲክቶክ ላይቭን። ይህ ግን ቶሎ የሚለውጠው ግን በጣም ይረብሻል። እነሱን መጠንቀቅ ያስፈልጋል። በጣም ማይንድ እና ሶሻል ሚዲያ ከፍተኛ ጥንቃቄ መደረግ አለበት። ኢንስታግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ፖስት የሚያደርጉ ሰዎች ያ ፖስት የሚያደርጉት ነገር ቤስት የሚሉትን ነገር ለምሳሌ በመጨረሻ ተውባ አምሮባት ፊቷን ተሰርታ ፀጉሯን ተሰርታ ፒክቸር ለጥፋ ተነስታ ትለጥፋለች። እዚህ የእሷ ነች ማለት አይደለም። ያ የሚመለከተው ግን ምን ይመስለዋል? እንደዛ እንደሆነች ይመስለዋል እና እሷን ለመምሰል ይሞክራል። እሷ ተሟሙታ የመጨረሻ ሀር ቤስት አውጥታ ነው ፎቶ ተነስታ ፖስት ያደረገችው እና ይሄንም ደግሞ መጠንቀቅ አለባቸው። አሁን ደግሞ ለአእምሯችን ጠቃሚ የሆኑትን ደግሞ ቅድም እነዛን ማስወገድ አለብን ብለናል። ግድቡ ለአእምሯችን በጣም የሚረዱ ነገሮችን ደግሞ እንመልከት። አንደኛው ኦፕቲሚዝም ነው። ኦፕቲሚዝም ማለት ነገን ጥሩ አድርጎ ማሰብ። ነገ መልካም ነው፣ ነገ ጨለማ አይደለም፣ ነገ ብርሃን ነው፣ ነገ መልካም ነው ብሎ ማሰብ እና ይሳካልኛል፣ ይከናወንልኛል፣ ይሆናል ብሎ ማሰብ። ነገን ስናስበው ጨለማ ለማድረግ እሱ ፔሲሚዝም ነው የሚባለው። ኦፕቲሚዝም ግን ነገን ብርሃን አድርገሽ ማሰብ ነው። ነገ ይሳካል፣ ይከናወናል፣ ነገ መልካም ነው፣ ይለወጣል፣ አድጋለሁ፣ እሻሻላለሁ ብሎ ማሰብ ኦፕቲሚዝም ነው። አንድ እሱ ነው። ሁለተኛ ኢንቱሲያዝም ይባላል። ኢንቱሲያዝም ማለት ደግሞ ራስሽን በቃ በትጋት በንቃት ማነቃቃት ነው። ለምሳሌ ወደዚህ ፕሮግራም ስትመጪ አንቺ ንቀት ብለሽ ነው የምትመጪው። እንሮብሽ ምናምን ተዘጋጅተሽ እንደዚህ ነው የምትመጪው እንጂ ደግሞ አለያ ፕሮግራም ብለሽ አይደለም የምትመጪው። እና እንዳያየሁት እኔ ምስክር ነኝ። እኔም እንደዛ ነው የምመጣው። ዛሬ ቆንጆ ፕሮግራም የምንሰራው እኔ የማስበው ህዝቡን ነው። በቃ የምናካፍለው ነገር አለ። የተወሰነ ሰው እናድናለን፣ ለተወሰነ ሰው ሶሉሽን እንሰጣለን ብዬ በደንብ አስቤበት ተዘጋጅቼ ነው። ይሄ ኢንቱሲያዝም ይባላል። ለማይንዳችን በጣም ጥሩ ነው። ሶስተኛው ካልምነስ ነው። ካልምነስ ማለት ረጋ ብለሽ ማሰብ ነው። አንድ ነገርም ተፈጠረ አይደለም፣ ከዛ ረጋ ካልሽ አሁን ለምሳሌ ኢመርጀንሲ ሜዲሲን ላይ ድንገተኛ ላይ የሚሰሩ ሰዎች ቆም ብለው አሰብ አድርገው ካልሰሩ ስህተት ሊሰሩ ይችላሉ። ቶሎ አስገባው እንዲያድርገው ምናምን ብሎ በጣም እንትን ካሉ ከመጠን በላይ
የሆነ አርተሪ ወይ ይቀዳሉ፣ ደሙን ሊጨምሩት ይችላል። ረጋ ማለት ካልምነስ ለአእምሮ በጣም ጥሩ ነው፣ ያረጋጋሻል። ለሱም እንትን ትሰጪዋለሽ፣ ለአእምሮሽ ጊዜ ትሰጪዋለሽ። ቁጭ ብለሽ ካልም ትንሽ ደቂቃ ማሰብ። አራተኛው አእምሮ የሚረድ ኮንፊደንስ ነው፣ በራስ መተማመን። አይዞሽ ጵኔል ስትያት፣ ትችያለሽ ስትያት፣ ጎበዝ ነሽ ስትያት እና በራስ መተማመንሽን ቢልድ ስታረጊው ኮንፊደንስ ማጣት አይቀጠቅጥሽም። ባልችልስ የሚል ስጋት የለብሽም። ትችያለሽ ብለሽ አሳምነሻታል፣ ደግሞ ትችላለች ጵኔል። ስለዚህ ቅድም ስለሽ እንደነበረውና ሰልፍ ኮንፊደንስን በራስ መተማመን ማሳደግ ማይንዳችን ይፈልገዋል። ፈጠን እንበልና አምስተኛው ነገሮች እንደሚያልፉ ማወቅ። ያልፋሉ፣ የማያልፍ ነገር የለም። ችግር ውስጥ ነው ያለሁት፣ ያልፋል። ከዚህ በፊት ችግር ውስጥ ነበርኩኝ፣ አዎ አልፏል። ይሄም ያልፋል፣ ይሄኛው ደግሞ ያልፋል። አሁን የሆነ የተዘበራረቀ ነገር አለ፣ ቴክ ኢት ኢዚ፣ ያልፋል። እዳ ውስጥ ነህ፣ ያልፋል። አሁን ጭንቀት ውስጥ ነው ያለሽ፣ እዛ ውስጥ አትኖሪም፣ ታል ያልፋል ብሎ ማሰብ ደግሞ ስለሚያልፍ ጊዜ ይለውጠዋል ነገሮችንና ፈጣሪ የሚለውጠዋል እንደሚለወጥ ማሰብ። ከዛ ስድስተኛ ቺርፉልነስ የሚባል ነው። ቺርፉልነስ ማለት ደስተኛ ለመሆን መሞከር፣ እንደው የሚጋባ ደስታ። አሁን እዚህ ቤት ውስጥ በጵኔል ስትገባ ደስታ ይዛ ትገባለች። ያንቺ ደስታ እኔ ላይ ይጋባል፣ ያንቺ ደስታ ወንድሞቻችን ላይ ይጋባል፣ ሰላምዬ ላይ ይጋባል። ወይ ሰላም ይዛ የምትገባው ደስታ ሁላችን ጋር ይገባል እና የሚጋባ ደስታ ቺርፉል። በቃ ጠዋት ስትነሽ ቺርፉል፣ ተሳት ቺርፉል፣ ስትመጪ ቺርፉል፣ ደስተኛ መሆንና የሚጋባ ደስታ ማድረግ ማለት ነው። ሰባተኛው ታንክፉልነስ ነው። አረ እግዚአብሔር ይመስገን፣ አረ እኔ ኑሮ ይበቃኛል፣ በጣም ጥሩ ነው ያለሁት፣ ይበቃል፣ ግድ ነገ ይጨምራል፣ ነገ ይሻሻላል፣ ይጨምርልኛል፣ ግን አሁን ኑሮ ይበቃኝ፣ የምኖረው ኑሮ አሁን በቂ ነው። ይጨምራል፣ ግን አሁን ግን ታንክፉል ነኝ፣ በቂ ነው ያለኝ ማለት። ከዛ ስምንተኛው ኢግኖሪንግ ሄተርስ ይላል። ይሄ ሳይኮሎጂ ኢግኖሪንግ ሄተርስ ማለት በምንም አሳምነሽ ወዳጆችሽ የማታረጊያቸው የሚጠሉሽ ሰዎች አሉ። ብዙ ሰዎች ሚስ አንደርስታንድ ያደርጋሉ። ሲረዱሽ ለካ እንደዚህ ነው እንዲህ ይቅርታ ይልሻል። እኔ አሁን ሰሞኑን ገጥሞኛል እንደዚህ ነው እንዲህ ብሎ ይቅርታ ይጠይቁሻል። ስታስረጂ ስታሳምኛቸው አልተረዳሁም ነበር ይላሉ። ወይም ደግሞ ሲቀርቡሽ ቀርበው ሲያዩሽ እንዲህ እኮ አትመስለኝም ነበር፣ እንዲህ አትመስይኝም ነበር ብለው ሀሳባቸውን ይለውጣሉ። ይቅርታ ብትጠይቂ፣ ብታስረጂ፣ ብትወድቂ፣ ብትነሺ ሀሳባቸውን የማይለውጡ ሄተርስ የሚባሉ አሉ። በአቋም ነው የሚጠሉሽ። ጥቂት ሰዎች ናቸው። የእነዚህ ሄተርስ የጥላቻ ሰዎች ሀሳባቸውም ኮሜንታቸውም አስተያየታቸውም አንቺን እንዳይፌክት እንዳያረግሽ ማድረግ ነው። ኢግኖሪንግ ማለት እንደዛ ነው። በቃ ሌት ደም ሄት ታያቸው። ይፈል ምን ጨነቀኝ ነው እሱ ስለጠላኝ ምንም ያመጣው ነገር የለም በእኔ ህይወት ላይ። ሁላችንም አሉ፣ እኔም ይኖሩኛል በጣት የሚቆጠሩ ቋሚ ደንበኞች እኮ እየተከተሉ ዩቲዩብ ላይ መጥፎ ኮሜንት የሚጽፉ ሄተርስ አሉ። ጀስት ኢግኖር them። ከዛ ስምንተኛው ፖዚቲቭ ሰልፍ ቶክ ይባላል። ራስሽ ላይ የምትናገሪው ጥሩ ነገር ነው። ቅድም እንዳልነው ጎበዝ ነሽ፣ ቆንጆ ነሽ፣ ጵኔል ትቻያለሽ፣ ገና ትልቅ ቦታ ትደርሻለሽ እያልሽ ለራስሽ የምትናገሪው ፖዚቲቭ ነገር ፖዚቲቭ ሰልፍ ቶክ ይባላል። አስረኛው ቅድም እንዳልኩሽ እንደተባባል ነው not comparing oneself with others፣ ከሌሎች ጋር ራስሽን አለመወዳደር። ያ የእሷ ኑሮ ነው፣ ይሄ የአንቺ ኑሮ ነው፣ የእሱ ነው፣ ይሄ የኔ ነው፣ ለምን አወዳድረዋለሁ? እኔ ራሴን ልኑር። ምናልባት ቁጥር አንድ ላይ መቀመጥ ነበረበትና ራስን ማወዳደር፣ ራስን ማነጻጸር። እኔ አሁን በጣም ጥሩ የአእምሮ ሰላም አለኝ፣ በጣም ጥሩ። ከምክንያቶቹ አንዱ ይሄ ነው። በፍጹም ራሴን ከሰው ጋር አላወዳድርም። ከማንም ሰው በልጣለሁ ብዬ አላስብም። ከማንም ሰው ማንሳለሁ ብዬ አላስብም። ምክንያቱም የኔ መንገድ ልዩ ነው፣ ለብቻው ነው። ከሌሎች ስኮላርስ ጋር ራሴን አላወዳድርም። እንደውም አፕሪሼት ሳደርጋቸው የምታገኝ ጎበዝ ነው፣ ዋው ደስ ይላል፣ that's wonderful ምናምን እላቸዋለሁ። ሌሎች ምሁራን አበረታታለሁ።
በሌላም አይነት መልክ የሚመጡ ከኔ ጋር ሊነጻጸሩ የሚችሉ አይነት ሰዎችን አድናቂ ነኝ እኔ። እንደውም ጎበዝ ምናምን እላቸዋለሁ። ትላልቅ ሰዎች ናቸው። ወንደርፉል ኤክሰለንት እላቸዋለሁ። እኔ ይረዳሻል። ስለዚህ አንዱ እኔ የአእምሮ ሰላም የሚሰጠኝ ራሴን አለመወዳደር፣ ሌላው ታንክፉል መሆኔ ነው። እግዚአብሔር በሰጠኝ ኖሮ ለጊዜው ይበቃል፣ ነገ ይጨምራል፣ አሁን ግን ያለኝ ይበቃል የሚል አመለካከት አለኝ እና ሰላም ይሰጠኛል። 11ኛው ፎከሲንግ ኦን ዘ ጉድ ነው። ክፉ ነገሮች አሉ እዛ ጋ፣ አንድ መልካም ነገር አለች ደግሞ እዛ ጋ። ፎከስ ኦን ዘ ጉድ። አእምሮሽን ጥሩ ነገር ላይ እንዲያተኩር አድርጊው። የሚጠቅም ነገር ላይ እንዲተኩር፣ እነዚህኛዎቹ ላይ አይደለም። ችግሮቹ ላይ ማካተኩርን እኮ በቃ በጠበጥ ነው ማለት ነው። አእምሮአችን በጣም ብዙ ሀገራዊ ችግር አለ፣ የግል ችግር አለ፣ የቤተሰብ ችግር አለ። ግን እዛ ላይ አይደለም ማተኩረው። ጥሩ ነገር ላይ ማይንድሽ ፎከስ እንዲያደርግ ታደርጊያለሽ። ይህም ደግሞ ጥሩ ነው። የመጨረሻው ራሱ ሳይኮሎጂ ነው የሚለው ቢሊፍ ኤንድ ስፒሪቹዋሊቲ ይላል። ቢሊፍ ኤንድ እምነት እና መንፈሳዊነት። ይሄ በጣም ይረዳል ለእኔ። ሌላው በጣም የሚረዳኝ ይሄ ነው። በቃ ሰጥቼ እገላገላለሁ፣ ጸልዬ እገላገላለሁ፣ አስረክቤ ነግሬው እገላገላለሁ። ችግር ከሆነ ችግሩን ነግረውና ለእግዚአብሔር አርፋለሁ። ስለዚህ እምነት ያላቸው ሰዎች፣ ጥሩ እምነት ያላቸው ሰዎች፣ ሃይማኖት ያላቸው፣ ለሃይማኖታቸው ሲሪየስሊ ስርዓቱን ብቻ ሳይሆን በፈጣሪ ላይ ማመንና መተማመን ያላቸው ሰዎች የተሻለ የአእምሮ ሰላም፣ የተሻለ ደግሞ የአእምሮ ጤንነት እንዳላቸው ጥናት ነው የሚያሳየው። ያለ ይቅርታ እንደውም ሰላም ማግኘት አንችልም፣ አይቻልም። በቃ ያለ ይቅርታ ሰዎችን እዚህ ውስጥ አስረን ቆልፈን አስቀምጠን ስለነሱ እያብሰለሰልን እያወጣን እያወረድን እንዲያርገኝ እያልን ሰላም ማግኘት አንችልም። ይቅርታ የምናደርገው እኔ ይቅር ስል ይቅርታ የማደርገው ለበደለኝ ሰውዬ ብዬ አይደለም፣ ለኔ ብዬ ነው። ለራስህ ፌቨር ስራ ይባላል ይቅር በማለት እና ለራሴ ለአእምሮ ለብቻ ነው የሚሸከመው። እንዲህ አድርጎ just forgive him I let him go ሳገኘው ይቅር ብያለሁ ነው በቃ። እና በጣም ትልቅ ነገር ነው። ሙሉ ፕሮግራም እንሰራለታለን ወደፊት እንጂ ይሄም በጣም በጣም ጠቃሚ ነው። አሁኑን ምን ያድርጉ የሚለው አሁን ኔጌቲቭ እዚህ ጋር አለ፣ ፖዚቲቭ እዚህ ጋር አለ። ሺፍት ማድረግ ይቻላል። የኔጌቲቭ ቲንክ ከኔጌቲቭ ቲንክ ወደ ፖዚቲቭ ሺፍት ማድረግ ይቻላል። አንደኛው ቼኪንግ ሰልፍ ይባላል። ልክ ኔጌቲቭ ነገር ማሰብ ስጀምር ኖ አታስብ ይሄን እላለሁ፣ ራሴን አቆመዋለሁ። ስለዚህ ራስሽን ቼክ ታደርገን እና ሲመጣ አይ እንዴት ታስቢ ብለሽ እኔ ይመጣብኛል እኮ ኔጌቲቭ እንደዚህ ማሰብ የለብም ያስቆመዋለሁ። ከዛ ፖዚቲቭ ሰልፍ ቶክ ከራሳችን ጋር ቅድም እንዳለን ጥሩ መናገር። ሶስተኛ በፖዚቲቭ ሰዎች ራስሽን መክበብ። አንዳንዴ ከመጠን በላይ ኔጌቲቭ የሆኑ ሰዎች ዙሪያሽን ከከበቡት ፍጹም አእምሮሽ ሰላም ማግኘት አይችልም። ስለ ሰው ነው የሚያወሩልሽ፣ አንቺንም ሳታስቢው ቀስ ብሎ ጠቅ ያደርጉሻል። ዲስከሬጅ የሚያደርግሽን ነገር ይናገራሉ እንደሱ። ስለዚህ ፖዚቲቭ ሰዎች በዙሪያሽ እንዲኖሩ ማድረግ። አራተኛ የሚመከረው ኤክሰርሳይዝ ማድረግ፣ ወክ ማድረግ፣ የተለያየ ለአእምሮ ሰላም ወደ ፖዚቲቭ ለመምጣት ስፖርት መስራት። አምስተኛ ጥሩ እንቅልፍ መተኛት። ጊዜ ስለሌለን ነው መፈጥነው። ጥሩ እንቅልፍ መተኛት። ስድስተኛ በጣም ወደዋለሁ ቀኑን ጥሩ አድርጎ መጀመር። ጠዋት ስትነሺ እንዴት የሚያስጠላ ቀን ነው ብለሽ ከጀመርሽ ቀኑ ሙሉ ያስጠላሽ። ግን ጠዋት ስትነሺ እንዴት የሚያምር ቀን ነው what a beautiful day ብለሽ ዛሬማ ጥሩ ነገሮች ነው የሚሆኑት ደስ የሚል ቀን ነው ብለሽ ከጀመርሽ ቀኑ ሙሉ ጥሩ የመሆን ፖሲቢሊቲ ይጨምራል። ጠዋት ካበላሸ ነው ይበላሽ። ስለዚህ ሲጀመር እሱን ስትጀምሪ ያንን ማድረግ። ሰባተኛው ራስሽን መንከባከብ። በደንብ ራስሽን መዘንጫት፣ አስውቢያት፣ መግቢያት፣ ሽቶ ቀቢያት፣ ምናምን አዝናኛት። በተቻለ በአቅምሽ መጠን ራስሽን አዝናኛት፣ በደንብ አዝናኛት። ይሄ ወደ ፖዚቲቭ ይለውጣል። ከዛ የምታመሰግኝባቸው ስምንተኛው ሊስት አዘጋጅ። I'm grateful for this ብለሽ ሊስት ይኖርሽ። ስለዚህ በጣም ታድያለሁ፣ አመሰግናለሁ። ስለዚህ ሊስት ተጽፎ እኔ ሊስት አለ ግን በጣም ስለለመድኩት በቃል እለዋለሁ እንጂ በየቀኑ ተነስቼ
ይሄ ስለሆነ አመሰግናለሁ፣ እንዲህ ስለሆነ የታደልኩ ነኝ አመሰግናለሁ እምላቸው አሉ። 9ኛው ሌሎችን ማሞገስ፣ ኮምፕሊመንት ማድረግ። ሌሎችን ኮምፕሊመንት ስታደርጊ ጥሩ ነገራቸውን ስትነግራቸው አንቺ ዩ ፊል ጉድ። ቅድም አንተ ታደንቃለህ ስትይ ነበር። በጣም አደንቃለሁ፣ ግን ሳደንቅ እኔ ደስተኛ መሆኑ እዛ ጋርም ደስታ ፈጥራለሁ። የእውነቴን ነው፣ የእውነት ያልሆነ አላደንቅም፣ ከልቤ ነው። ግን ባደነቅሽ ቁጥር አንቺ ራስሽ ደግሞ ጥሩ ይሆንልሻል። ከዛ ቀደም እንዳልነው ዩ ፎከስ ኦን ዘ ጉድ፣ መልካሙ ላይ ታተኩራለሽ። ከዛ 11ኛው ችላ አንሳትና አለፍ፣ ማይንድፉልነስ የሚባለው ይሄንም አንድ ቀን ሙሉ ፕሮግራም እንሰራለታለን። ማይንድፉልነስ ማለት ባለሽበት ቦታ ላይ ትኩረት ማድረግ ነው። ቡናውን ስትጠጪው ጣዕሙን ሳታውቂው ልትጠጪው ትችላለሽ፣ ግን ጣዕሙን አጣጥመሽ መጠጣት። ምግብ ስትበይ ቴስቱን በደንብ አጣጥመሽ፣ ከዛ በአይንሽ የምታየውን አሁን እዚህ ቤት ገባው፣ ይሄ ስክሪን ቆንጆ ነው የተሰራው ነገር፣ ይሄ በጣም ያምራል፣ ስቱዲዮ ራሱ በጣም ያምራል፣ እናንተ ራሳችሁ በጣም ታምራላችሁ። ይሄ ማይንድፉልነስ ነው። ኢንጆይ ያደርገዋለሁ የማየውን ነገር በሙሉ። ዝም ብዬ እኮ ሳላይ ዝም ብዬ ልወጣ እችላለሁ፣ ግን እያንዳንዷን ነገር አያታለሁ። ያቺን ላይቱን ማይንድፉልነስ እሱ ነው። አንድ ቀን ሙሉ ፕሮግራም እንሰራለታለን። የመጨረሻው ለሳቅ ቦታ መስጠት ነው። ቢ ኦፕን ፎር ሂውመር። የሚያስቁ ነገሮች ካገኘሽ ሳቂ፣ በደንብ ሳቂ። ተመልካቾቻችን የሚያስቅ ነገር ይሄ ሳይንስ ነው፣ ሳይኮሎጂ ነው። የሚያስቅ ነገር ካገኛችሁ ለምንድን ነው የምትቆጥቡት? በደንብ ሳቁ፣ ይረዳል። በጣም ነው የሚጠቅመው። ለማይንድ ሳቅን ይወዳል። ማይንድ ብቻ አይደለም፣ ሳምባ ሳቅን ይወዳል። ስንስቅ ይሄ ማስሎቻችን ኮንትራክት ያደርጋሉ። ከዛ ስንለቀው ትንፋሻችን ጥሩ ነው የሚሆነው። የሚለቀቁ ሆርሞኖች አሉ። ከዛ ደግሞ ማይንድ ደግሞ ይወዳል። ይሄ በጥሩ ነገር በጥሩ ቀልድ ማለት ነው፣ በሚያስቁ ነገሮች መሳቅ። ይህን በማድረግ ከኔጌቲቭ ወደ ፖዚቲቭ ሽፍት እናደርጋለን። የአእምሯችንን ሰላም እንጠብቃለን። በቃ ፕሮቴክቲት፣ እንደ ሀብት ጠብቂው፣ እንደ ሀብት ጠብቂው፣ ይጠበቃል። በአእምሮ ሰላም ትመላለሻለሽ። ፊዚካሊም ሜንታሊም ስፒሪቹዋሊም ሰላም ሆነሽ ትኖሪያለሽ ማለት ነው። አሁን የምናገረው ስለ እንቅልፍ ነው። በጣም ወሳኝና ጠቃሚ ነገር ነው የምነግራችሁ። ሁላችንም እንተኛለን፣ ግን የምንተኛበት መንገድና የምንተኛባቸው የሰዓት ርዝመት ሰላማችንን ሊነሳ ወይም ሰላም ሊሰጠን ይችላል። ሕፃናት ከኛ የበለጠ ረዥም ሰዓት ይተኛሉ። ከዛ እድሜ በጨመረ ቁጥር የሚያስፈልገን የእንቅልፍ መጠን እያጠረ ይመጣል። በአቨሬጅ ግን 7 ሰዓት እንቅልፍ እንተኛለን በእኛም እድሜ። በዘር ትንሽ አነስ ያለ የ5 ሰዓት የ6 ሰዓት እንቅልፍ የሚበቃቸው ሰዎች አሉ። ጄኔቲክ ነው። እነሱ ረክተው ሊነሱ ይችላሉ። ግን እንቅልፍ በጣም አስፈላጊ ነው። ለምንድን ነው? ስንተኛ ቀኑን ሙሉ የተጠቀምንባቸው ኬሚካሎች የሚተኩበት ሰዓት ነው። ቀኑን ሙሉ ሰውነታችን የተጠቀመባቸው ኢንዛይሞች፣ ሆርሞኖች የሚተኩበት ሰዓት ነው። ስንተኛ ሰውነታችን ላይ በየቀኑ በሚሊዮን የሚቆጠሩ ሴሎች ይሞታሉ። እነሱ የሚተኩበት ጊዜ ነው እንቅልፍ። ስለዚህ እንቅልፍ ዝም ብሎ መተኛት ሳይሆን እኛ በተኛንበት ቦታ ሰውነታችን ከፍተኛ የእድሳት ስራ ይሰራልና ጥሩ እንቅልፍ መተኛት በጣም አስፈላጊ ነው። ሰዓቱ ይለያያል እንዳልኳችሁ። ነገር ግን አንዳንድ ነጥቦች ለጥሩ እንቅልፍ ለመተኛትና የአእምሮ ሰላም ለማግኘት ጥቂት ነጥቦችን ልንገራችሁ። አንደኛው የምንተኛበትን ሰዓት ቋሚ ማድረግ ነው። ለምሳሌ 4 ሰዓት ከሆነ 4 ሰዓት፣ 3 ሰዓት ከሆነ 3 ሰዓት አለመለዋወጥ። ወደ አልጋ የምንሄድበትን ሰዓት ከለዋወጥ ነው ግራ እናገባዋለን፣ ስሊፕ ሳይክል ስላለ። ስለዚህ የምንተኛበትን ሰዓት በትክክል ወስነን በዛች ሰዓት ወደ አልጋ መሄድ ጥሩ ነው። ሁለተኛው ራት ስንበላ ልንተኛ አካባቢ የምንበላው ምግብ ሄቪ እንዳይሆን፣ ከባድ እንዳይሆን ማድረግ። በተለይ ልንተኛ በቀረበበት ሰዓት ላይ ከበላን ቀለል ያለ ነገር መብላት ለእንቅልፋችን በጣም ጥሩ ነው። ግን 30 ደቂቃ ቀርቶኝ ልተኛ ከባድ ምግብ ወይም ብዙ ከበላሁኝ የእንቅልፌን አበላሸዋለሁ ማለት ነው። ሶስተኛ ለአዛውንቶች እና ጥቂት ህመም ላለባቸው ሰዎች ቀን ቀን መተኛት ይመከራል። ግን ረዥም ሰዓት ናፕ አድርገን ቀን ከሰዓት በኋላ ረዥም ሰዓት ከተኛን የማታውን የእንቅልፍ ሳይክል ስለምናበላሸው ከተተኛም በጣም አጭር
መሆን አለበት። ያለበለዚያ ረጅም ሰዓት ናፕ ተብሎ ቀን መተኛት አይመከርም። ቀጥታ ከሳይኪያትሪ መጽሐፍ ነው መነግራችሁ እና ያኛው አይመከርም። ግን ለእድሜያቸው ገፋ ላሉ እና የጤና ችግር ላለባቸው ግን ቢተኙ ምንም ችግር የለውም። አራተኛው የአካል ብቃት እንቅስቃሴ መስራት ነው፣ ኤክሰርሳይዝ መስራት። ግን ስፖርቱን የምንሰራው ማታ ከሆነ ሌት ኢን ዘ ኢቭኒንግ ከሆነ ለምሳሌ ማታ 2 ሰዓት ላይ ማታ 3 ሰዓት ላይ ከሆነ አይጠቅምም፣ ይጎዳል። እንደውም ለእንቅልፍ መሰራት ያለበት ወይ ጠዋት ወይም ደግሞ ተሰዓት በኋላ ሊመሽ አካባቢ፣ በጣም ሌት መሆን የለበትም ስፖርቱ የሚሰራበት ጊዜ ይላል ሳይንሱ። ሌላው አምስተኛው ካፌን ያላቸውን ነገሮች አለመጠጣት፣ ቡና ሻይም ማታ ላይ አለመጠጣት። ምክንያቱም ያነቃሉ፣ ስቲሙላንት ናቸው። ስለዚህ ያነቋችሁና እንቅልፍን ይከለክላሉ። እነሱን አለመጠጣት ይመከራል። ስድስተኛው ሰዓትን አትዩ። ሌሊት እየተነሳችሁ ሰዓት አለማየት። አላርም ከሞላችሁ አላርምን ሙሉ። ከዛ በተረፈ ሰዓትን ደጋግሞ ማየት እሱ ችግር ያመጣል። ሰባተኛው ነገ የምንሰራው ነገር የሚያሳስበን ከሆነ ነገ ይሄን አስራለሁ ብለን አልጋ ላይ ይዘነው አንውጣ። ምን እናድርግ? እንጻፈው። ነገ አንደኛ፣ ሁለተኛ፣ ሶስተኛ ይሄን አደርጋለሁ ብለን እንጻፈውና አስቀምጠነው እንተኛ። ካስቀመጥነው አእምሮአችን አይረበሽም። ካላስቀመጥነው ግን አእምሮአችን ነገ ይሄን አድርጌ እያልን እንድናሰላስል ያደርገናል። ዘጠነኛው መኝታ ቤቱ እንደ አቅማችን የተመቸ እናድርገው። ጥሩ እንዲሸት እናድርገው። ላይት እናጥፋ። መብራት መጥፋት አለበት። ከተቻለ ሙሉ በሙሉ መጥፋት አለበት። ከሆነ ዲም ይሁን፣ ካልሆነ ግን መብራቱን አጥፉት። አንዳንድ ጊዜ የሶኬቱ መብራት እንኳን ቻርጅ የምናደርግበት ሶኬት መብራቷ በጣም ሌሊት ላይ ትጎላና ትረብሻለች። ስለዚህ ከተቻለ ሙሉ በሙሉ ዳርክ አድርጉት። ያለበለዚያ እሱ የሚያስፈራችሁ ከሆነ ዲም አድርጉትና ተኙ። የመጨረሻው አልኮል፣ አስረኛው አልኮል ለእንቅልፍ ይጠቅማል ብላችሁ አትጠጡ። አልኮል ለእንቅልፍ አይጠቅምም፣ የበሳ ያባብስባቸዋል። ሌላው ሲጋራ ማጨስ እንቅልፍን በጣም ይጎዳል። ሲጋራንማ ጭራሽ ሙሉ በሙሉ ብታስወግዱት ነው የሚመከረው። ስለዚህ ሲጋራ መቀነስ፣ ከተቻለ ሙሉ በሙሉ ማስወገድ። የምታጨሱ ለእንቅልፌ ብሎ አልኮል አለመጠጣት፣ ምክንያቱም አብሮ አይሄድም። ሳይንሱ የሚለው ይሄንን ነው። ጥሩ እንቅልፍ ተኙ፣ በቂ እንቅልፍ ተኙ። ለሰውነታችሁ እድሳት ያስፈልጋል። በማግስቱ ፍሬሽ እንድትሆኑ ያደርጋል። እንቅልፋችሁን ሰውታችሁ ቲክቶክ ላይ አትቆዩ። እንቅልፋችሁን ሰውታችሁ ቪዲዮ ስታዩ ወይም ፊልም ስታዩ አታምሹ። ስለዚህ ጥሩ እንቅልፍ መተኛታችሁን እርግጠኛ ሁኑ። ቆዳችሁ እንዳይበላሽ ያደርጋል። ጸጉራችሁ እንዳይነቃቀል ያደርጋል። እድሜ በጣም የጨመራችሁ እንዳትመስሉ ያደርጋችኋል። ለብዙ ጥቅም ስላለው ኳሊቲ የሆነ እንቅልፍ መተኛትን ልመዱ ነው የዛሬው መልእክታችን። አመሰግናለሁ።